በአንድ ንግግር ብቻ ንዴትን ማብረድ እንደሚቻል ያውቁ ኖራል? ከፍተኛ ንዴት ላይ ቢሆን እንኳን አንድ ሰው እቺን ንግግር ከተናገረ ንዴቱ ከላዩ ላይ ይወገድለታል። ሱለይማን ኢብኑ ሱሬድ የሚባሉ ሰሓባ አንድ ቀን ከረሱል ጋር ተቀምጬ ነበረ። ሁለት ሰዎች ደግሞ ይሰዳደባሉ። አንደኛው ከመናደዱ የተነሳ ፊቱ ፍን መስሏል፣ እንደዚሁም ደግሞ ደም ስሮቹ ተገታትረዋል አሉ። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ ኢኒ አዕለሙ ከሊመተን ለው ቃለሃ ለዘሀበ ዐንሁ ማ የጂዱ። እኔ የማቃት አንድ ንግግር አለች። እቺን ንግግር ቢል ከላዩ ላይ ያለው ነገር ይወገድለታል ወይ ንዴቱ ይጠፋለታል አሉ። ቃሉም ምንድን ነው? አዑዙ ቢላሂ ሚነ ሸይጧን ረጂም፣ ከተረገመው ሸይጧን በአላህ እጠበቃለሁ። ይሄንን የነገሩን የእውነተኞች ሁሉ እውነተኛ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ናቸውና በንዴታችን ሰዓት ይህንን ቃል ከተጠቀምን ከላያችን ላይ ንዴቱ ይወገዳል። ሐዲሱ በሰሒህ ሙስሊምና በሰሒህ ቡኻሪ ይገኛል። ሰዎች እንዲጠቀሙበት ሼርና ኮፒ ሊንክ እንዲሁም ሪፖስት እናድርገው። አሰላሙ ዐለይኩም ወረሕመቱላህ።